አልፈታም ሲል ከቲክቶክ እዙ ቲክቶክ ላይ እናንተ ከምታቋቸው ባሉ አልፈታትም ብሎ በፍቅረኛና በምን የምትጋተት ቲክቶክ ላይ ግን ኃይለኛ ማሻአላህ በድምጽ ወጣ ማትናገሩቶች እናቃለን። والله ነው ተነምላችሁ قسما بالله العظيم ቲክቶክ ላይ እዙ ቤት ራሱ በብዙ ካምበት የሚመጡ አሁን አላቅም ስምም ቀይረው እንደፈለጉ ሄዱ። ግን እኔ ራሱ ካንተ ቤት አይጠፉም ተብዬ የተነቀፍኩበት ሁኔታ አለ። ምን አገባኝ ቲክቶክ እኔ ምን አገባኝ ሹ ደخلني انا يعني ዙ ቲክቶክ ላይ ማሻአላህ ተብሎ ገስት ላይ ወጥቶ እንኳን ድምጽ ማያወጡ እህቶች ባሎቻቸው አንፈታም ስለተባሉ ሌላ ወንድ ጋር ፍቅረኛ እየተባለ የሚጋተቱ ቲክቶክ ላይ ደግሞ ማሻአላህ ነው የምናያቸው በርካታ አሉ። والله እውነቴን ነው የምላችሁ قسما بالله ወንድም እንደዙ አለ ሴትም እንደዙ አለች። ስለዚህ እንዴት ነው አምነህ የምታገባው? እነዚህ ሰዎች እናጋባለን ብሎ የሚነሱ ምን አይነት ሰዎች ናቸው? እንደዚህ አይነት ውስጥ ገብተው የሚያቦኩት ማንን ከማናውቀው ይሄንንም ማያውቁም ምን አይነት ሰው እንደሆነ ይሄንንም ማያውቁም ምን እንደሆነ ሰው እንዴት ነው ወይ እሷ ሳሌት ሆናለች እሱ መጥፎ ሆናል ወይ እሱ መጥፎ ሆናል እሷ ሳሌት ሆናለች። አንዳቸውን ያበላሻሉ። እነዚህ ለዚህ መበላሸት ለማህበረሰብ መበላሸት ጥሩ ሴቶች መበላሸታቸው ምክንያት አንዳ ስለ ዲን አታውቅምና ጥሩ የቀራ ባላገኘው ብላ ትልቅ ትልበታለች። እሷ በአካባቢዋ ላይ ላኢላሃ ኢላላህ ማለት ራሱ አስተካክሎ ማያቅ ነው ያለው። ስለዚህ ቁርአን ጨርሻለሁ የሚል ሰው ለአግባሽ ነው ከመጣለት ደስ ይላታል ታገባዋለች። እሱ ግን ሌባ ጭበርባሪው መስጊድ ኢማም እንደሆነ ምን እንደዛ አይነት እንግዲህ አለ ያ ረቢ አላህ እና ምን ቢፈጠር ጥሩ ነው መሰላችሁ? ወላሂ እያለቀሰች የምትናገሩ ልጅቷ ሲያገባት መስጊድ የሚሰራ እንደሆነና ማሻአላህ እንደሆነ በዛ መንገድ ነው። ነገር ግን አግብታ ካገባቸው በኋላ አስከቡን ያሉ የሚሉ ሰዎች አሉ። አታስገባቸው። ልክ አንድ ጊዜ ሙፋጃ ልታደርግለት ከስራ ቦታዋ ገና ትንሽ እንደሰራች ወር እንኳን ሳትሞላ አቋርጣ ስራዋን ሙፋጃ ቤት ስመጣ ሴቱ ወንዱን ደርድሮ ተደግፎ በማርካ ላይ ጡት እየጠባ ነው። አልጨረሰው ነበር መሳሳ እየጠባ ነበር ሰውየው። ገብቷችኋል ብዬ አስባለሁ። እንደዛ ያገኘችው ማን ነበር? እሱ የመስጊድ ኢማም። አስባችሁታል? የመስጊድ ኢማም። እኔ ጺሙን አሳድጎ ከዛም በኋላ ብቻ ጉዳ አለ። ስለዚህ ወንድም እህቶቼ ይሄ የትዳር ምናምን ብሎ የሚያወሩ ሰዎች አንደኛ እንደ ዋነኛ ደረጃ እያደረጉ ያሉት ዝሙት በዲን እንግዲህ አላህ ሱብሓነሁ ሰበብ ነው ያቀረበው፣ ዝም ብሎ አይደለም። ግን ግማሹ በልጅ ይፈተናል፣ ግማሹ በባል ይፈተናል፣ ግማሹ አግብቶ መጥፎ ባል አግብቶ ወይኔ ብላ ትፈተናለች። አንዷ ደግሞ ባል አታ ትፈተናለች። አንደኛው መጥፎ ሴት አግብቶ ይፈተናል፣ አንደኛው መጥፎ ጥሩ ሴት እንደው ጥሩ ሴት እንደው ሚስት አግብቼ ብሎ ይፈተናል። ብዙ ፈተናዎች አሉ። አንደኛው በጤና ብዛት ይፈተናል፣ አንደኛው ደግሞ በበሽታ ይፈተናል፣ አንደኛው በሀብት ይፈተናል፣ አንደኛው በዳርነት ይፈተናል። ፈተናውን ያለፈ ከማ ቃል አለይሂ ሰላቱ ወሰለም ፈመን ረضየ ፈለሁ ሪዳ ወመን ሰኺጠ ፈለሁ ሱኽጥ። ናም ተቀመጪ አላህ ያለልሽ ይውፊ አላህ ሱብሓነሁ ወተዓላ የጻፈልሽ ወለው ኩንቱም ፊ ቡሩጅ ሙሸየዳ ይመጣልሻል። ስለዘለልሽ ስለሮጥሽ እዛ ጋር ሄደሽ እድሜ እንደዚህ ነው ቁመቴ ይሄን ያክል ነው እንደዚህ ነው እንደዚህ የቀራ ነው የምፈልገው መጀመሪያ ቀሰመን ቢላሂ العظيم ስለ ዲን የሚያክሰው እዛ ቦታ ሄዶ ሚስት አይፈልግም። እውነት በተለይ አህለ ሱነቲ ወልጀማዓ መንሀጅ ሰለፍ الصالح ዲን የገባው ሰው ቁርአን መጨረሱ ምን አይደለም እንደው ዲን የገባው ሰው ዳዕዋን ራሱ በደንብ የሰማ ሰው እዛ ቦታ ሄዶ ሚስት አይፈልግም። አብዛኛው ሌባውና አጭበርባሪው ነጋዴው ነው እዛ ሄዶ የሚንጠለጠለው። አብዛኛው ነው ሁሉም አላልኩም። ስለዚህ ይሄን ነገር ልታዩት ይገባል። ሴቶችም እዛ ቦታ የሚሄዱት ከዚህ ያነሱ የተሻሉ አይደሉም። አሁን እንደዛ አይነት ቦታ ላይ እና ከሌ ኡስታዝ ነው ያሉበት ዘርዝር ሊካላችሁ ልዘረዝርላችሁ ይችላልላችሁ።
እዚህ ጋር ሰውን ሲነገር አንድ ነገር መቼም ዝርጠጣ ነው ምናምን ይባላል አይደል? እዛ ውስጥ የተሳተፉት ሰዎች መጀመሪያ እነሱ ስለ አቂዳ ያቃሉ መጀመሪያ ላሙአኸዛና መጀመሪያ ከነሱ ውስጥ ለምሳሌ አሲያ ናት አንዷ። አሲያ ባሏን ስታመናችግ በቪዲዮ አላያችኋትም? ላሙአኸዛና እቺ ናት ትዳረደረደ ባላ እንደዛ ያንን ሸማግሌ ባሏን ላሙአኸዛ እኔ ትልቅ ሰው ነው ማለት ነው እጇ እንደዛ ታወራጭበት يعني عيب በጣም የሚያሳፍር ነው። አይብ ነው። ላሙአኸዛና ይቺው ናት አላህን እኔ ከጭንቅላቴ የማይጠፋው ይሄን ምድር ላይ መላእክቶች ተቀምጠው አላህን ሰማይ ላይ ይመለከታሉ አለችው። አራቶቹም መዝሐቦች ይስማሙበታል እናንተ ስትቀሩ ነው ያለችን። ኢማሙ አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማሙ አህመድ መላእክቶች ምድር ላይ ተቀምጠው አላህ እንደሚመለከቱ ለአላህ ስምና ባህሪ የማታጸድቅ ናት። ለአላህ ከአርሽ በላይ ነው አንልም የምትል ጉር ናት። ምንም አቋም የሌላት አንዴ አንልም ነው የምትለው። አላህ እጅ አለው እንደዛ ኧረ አይባልም። ፍጡጋ ማሰሉ ትላለች። አይታችኋት ከሆነ ቁርአን አንቀጽን እያሽቆለቆለች እንደፈለገች የምትጫወትበት በእንግሊዝኛ ቃል እየፈሰረች እንደፈለገች ተኳኩላ በፊልተር አብዳ መታ ቁጭ ብላ ራሷን ለገበያ የምታዘጋጅ ናም هذا እኔ አይደለም ያልኩት ነብያችን ናቸው ያሉት ሰለላሁ ዐለይሂ ወሰለም كتب على ابن آدم حظ من الزنا هذا حديث في البخاري የአደም ልጅ ላይ ዝሙት ተጽፎበታል መስራቱ አይቀሬ ነው ብለዋል። ተጽፎበታል። ከነዚያ ውስጥ ማየት ነው። ማየት ማለት ዝሙት ነው። አንድ ሰው ደግሞ ለእይታ ራሱን ጋብዞ እዩኝ ብሎ ራሱን መጋበዙ ለብልግና ዝሙት እንዲሰራበት ሴተኛ አዳሪነት ባህሪ ማለት ነው። ገላን መቸርቸር ማለት ነው።